በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም የአራተኛው የእሁድ ሳምንት በሰላም አደረሳችሁ። መጻጉዕ በዮሐንስ ወንጌል ምዕራፍ 5 ላይ ታሪኩ የተጻፈው ለ38 ዓመት አልጋ ላይ ተኝቶ የኖረ በቤተ ሳይዳ ወይም በቤተ ዛታ ስፍራ ይዞ የመልአኩን መምጣት፣ የውሃውን መባረክ፣ የውሃውን መናወጥና ድህነቱን በተስፋ የሚጠብቅ ግን ድህነቱ በሳምንት አንዴ እርሱም አንድ ሰው ብቻ ስለሆነ የሚያገኘው ይህንን እድል ማግኘት ያቃተው ተሸክሞ ወደ ውሃ የሚያደርሰው በተባረከ ጊዜ እንዲድን የሚያግዘው ሰው አልባ ሕመምተኛ ነው። ጌታችንም ወደ ቤተ ሳይዳ መጥቶ የልቡን ሐሳብ ያውቃልና ልትድን ትወዳለህን? አለው። ጌታችን መጻጉዕ የሚፈልገው ጠፍቶት ሳይሆን ሙሉ ሰውነህና ምስክር ፍላጎትህ ከአንደበቴ ይውጣ በሚል ነው። ይህም ታማሚ እዛ ጋ ለብዙ ዘመን ያየው የነበረው በሰዎች ተረድቶ ወደ ተቀደሰ ውሃ ገብቶ ድነው ሲወጡ ነበርና ብቸኛ መሆኑን መዳን የቻለ ግን ወደ ውሃው የሚያደርሰው ጎርማሳ ስለፈለገ ሰው የለኝም አለ። አንድም ጌታችን ገና የ30 ዓመት ወጣት ነበርና ተሸክሞ ያደርሰኛል ወይም ከእርሱ ጋር ብዙ ሰዎች ነበሩና ሰው ቢያዘዝልኝ በሚል ሰው የለኝም አለ። ጌታችንም ለ38 ዓመት አልጋ አንተን ተሸክማለችና አሁን ተነስ አልጋን ይዘህ ሂድ አለው። ያላሰበው ደስታ አደናግሮት ማን እንዳዳነው እንኳ ሳያውቅ ነበር የተነዳው። በዚህም ገጠመኝ በሰንበት ስራ አይሰራም የሚሉ አይሁዶች ያዙትና እንዴት በሰንበት አልጋን ትሸከማለህ ብለው ያዙት። 38 ዓመት ሲተኛ ግን ማንም አልጠየቀውም። ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። ማን ነው ያዳነህ? ይህ ምላሽ እርሱ ባይመልስም ለእነርሱ ግልጽ ነው። በዛ ሰዓት ከእርሱ ከመድኃኔዓለም ውጭ እንዲህ አይነት ተግባር የሚሰራ አልነበረምና መጻጉዕም በውስጡ ዘወትር ማን ነው ያዳነኝ የሚል ጥያቄ አንግቦ ጌታም በመቅደስ አግኝቶት ኃጢአትህ ተሰርዮልሃል፣ ግን ዳግመኛ ከዚህ በላይ እንዳያገኝህ ደግመህ አትበድል ሲለው ምስክር ኃይሉት ፈጥኖ ሄደና ለአይሁድ ያዳነኝ እርሱ ነው ብሎ ተናገረ። ሕማማተ መስቀል ላይ አባቶቻችን የጌታን ፊት በጥፊ ጸፍቶታል ይላሉ። ከ38 ዓመት በላይ አልጋ ላይ የነበረው ከዚህ በላይ እንዳያገኝህ ሲል ሲኦል እንዳትገባ ከዚህ የከፋ ስቃይ እሳት እንዳያገኝህ ደግመህ አትበድል ሲል ነው። እኛ ስንቶቻችን ዳግማዊ መጻጉዕ ሆነናል። በቤቷ ኖረን የሥጋችንን ፈውስ ከጸበል ከእምነቱ ተደባብሰን ድነን ነፍሳችንን ንስሐ ከአባቶች አግኝተን ሥጋችንንም በልተን ደሙንም ጠጥተን ዛሬ ግን ከእርሱ አርቀን በውሸት መስክረን ሁለተኛው ንጉሥ ገንዘብን ያነገስን ዳግማዊ መጻጉዕ ሆነን የተገኘን ዛሬ ካለው መከራ የባሰ የወደፊቱ የቆየን መከራ ሳያገኘን ሮጥ ብለን እንድናመልጥ አምላካችን ይርዳን። በዚህ ሳምንት መጻጉዕ ብቻ ሳይሆን ጌታችን በመዋዕለ ሥጋዌ ዘመን ያዳናቸው ድውያን ሁሉ ይታወሳሉ። እኛም የሥጋ ነፍስን በሽታ አለብንና እርሱ በቸርነቱ ይታደገን ይፈውሰን፣ አሜን። በዚህ በሳምንቱ መጀመሪያ በሰንበት የመጻጉዕ ዕለት በዕለተ ሰንበት በቅዳሴ ጊዜ የሚነበቡ ጥቅሶች ገላትያ 5:1 እስከ ፍጻሜው፣ ያዕቆብ 5:14 እስከ ፍጻሜው፣ የሐዋርያት ሥራ 3:1 እስከ 12። ምስማኩም እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይ መይጥ ሎቱ ኩሎ ምስካየሁ እምደዌሁ አንሰ ቤ እግዚኦ ተሳሃለኒ። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ ለበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ። ዳሲው ወንጌል ዮሐንስ ምዕራፍ 5 ከቁጥር 1 እስከ 25። አነሳስቶ አስጀመረን አስጀምሮ አስፈጸመን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።